ይህ በአማርኛ የተዘጋጀው የክርስቲያን ፊልም ደ ሻክ ሙሉ የማጠቃለያ ትርጉም እንደሚከተለው ቀርቧል። ደ ሻክ ማለት ጎጆዋ ማለት ሲሆን ታሪኩ የሚጀምረው ገና የ13 ዓመት ታዳጊ የነበረው ማክ ፊሊፕስን ስናይ ነው። ማክ እጅግ ሃይማኖተኛ ነገር ግን የአልኮል ሱሰኛ ከሆነ አባት ጋር የሚኖር ሰው ነበር። አባቱ ለእናቱ መልካም አልነበረም። ማክም ሁልጊዜ እናቱን ለመከላከል ይሞክር ነበር። በአንድ የማይረሳና አስከፊ ዝናባማ ምሽት አባቱ በሱ ላይ እስከ ንጋት ድረስ የዘለቀ ከባድ በደል አደረሰበት። ከዚያች ምሽት በኋላ በደረሰበት ህመም ታውሮ ማክ የማይታሰበውን ነገር አደረገ። አባቱን በጠርሙስ ውስጥ መርዝ በጥብጦ ገደለው። ዓመታት እያለፉ ሲሄዱ አዋቂው ማክ የልጅነት ህመሙንና ታሪኩን የማይደግምበት የተለመደና መደበኛ የሚመስል ቤተሰብ መስርቷል። እሱ አሁን የ3 ልጆች አባት ሲሆን ከባለቤቱ ከናን ጋር ከተጋቡ 18 ዓመት ሆኗቸዋል። ባለቤቱ ናን ከእግዚአብሔር ጋር ጥልቅ ግንኙነት ያላትና እግዚአብሔርን አባባ ብላ የምትጠራው ብትሆንም የማክ ልብ ግን ሁልጊዜ ከእግዚአብሔር የራቀ ነበረ። አንድ ቅዳሜና እሁድ ማክ መጥፎ ነገር እንደሚጠብቀው ሳያውቅ ልጁን በአንድ ሐይቅ አጠገብ ለካምፒንግ ወይም ሽርሽር ለመውሰድ ይወስናል። የመጀመሪያው ምሽት በደስታ እሳቱ ዙሪያ እየዘመሩ ያሳልፋሉ። ሆኖም በሚቀጥለው ቀን ያልተጠበቀ ነገር ይከሰታል። ትላልቅ ልጆቹ በሐይቁ ላይ ታንኳ እየቀዘፉ ሳለ ኬት አባቷን ለመቀስቀስ ስትነሳ ታንኳዋ ትገለበጣለች። ከዚያም ጆሽ ከታንኳዋ ስር ሆኖ መስጠም ይጀምራል። በድንጋጤና በተስፋ መቁረጥ ማክ እሱን ለመርዳት ይሮጣል። በመጨረሻም ከውሃው አውጥቶ ሕይወቱን ሊያተርፍለት ይሳካለታል። ነገር ግን ዘወር ሲል ማክ ትንሿን ሚሲን ሊያገኛት አልቻለም። በጭንቀት ተሞልቶ በካምፕ ውስጥ ያሉትን ሰዎች ሁሉ ይጠይቃል። ነገር ግን ያያት የለም። ከሰዓታት ፍለጋ በኋላ በፖሊስ እርዳታ ሰፊ ፍለጋ ይጀመራል። ናን ወደ ፖሊስ ጣቢያው ስትደርስ በከፍተኛ ድንጋጤ ውስጥ ሆና ባሏን ከማጽናናት ውጪ ሌላ ምንም ልታደርግ አልቻለችም። ማክ ሙሉ በሙሉ ተሰብሮና አቅም አጥቶ ነበር። በዚያን ጊዜ ፖሊሶች ይመጣሉ። በሚሲ ደም የተበከሉ ልብሶችን ወዳገኙበት ወደ አራዊት አዳኞች ጎጆ ይወስዱታል። እዚያም ማክ ልጁ ታፍና መወሰድ ብቻ ሳይሆን እንደተደፈረች የሚገልጸው አስከፊ ዜና ለመስማት ይገደዳል። ምንም እንኳን እስካሁን አስክሬኗ ባይገኝም ማስረጃዎቹ ሁሉ ሕይወቷን ማለፉን ስለሚያሳዩ ፖሊሶች መዝገቡን ዘግተውታል። በዚህም ምክንያት ማክ በእግዚአብሔር ላይ ያለውን እምነት ያጣል። ቀስ በቀስም በልጅነቱ ያከማቸው ጥላቻ ሁሉ እንደገና ይቀሰቀሳል። እግዚአብሔር እንዲህ ያለ አስከፊ ነገር በሱ ላይ እንዲደርስ እንዴት እንደፈቀደ ማመን አልቻለም። አንድ ቀን ማክ በፖስታ ሳጥኑ ውስጥ ለሱ የተላከ እንግዳ ደብዳቤ ሲያገኝ ይገረማል። ደብዳቤው እንዲህ ይላል: ለመገናኘት ከፈለክ በሚቀጥለው ቅዳሜና እሁድ በጎጆዋ ውስጥ ሆናለሁ፣ አባባ። ማክ ይህ የባለቤቱ ወይም የጓደኛው የዊሊ ቀልድ እንደሆነ ያስባል። ሊጠይቃቸውም ይሄዳል። ዊሊ የማክን ሁኔታ አይቶ በሀሳብ እየቃዣ እንደሆነ ያስባል። አብሮት ወደ ጎጆዋ ለመሄድም ፈቃደኛ ይሆናል። ቅዳሜና እሁድ ሲደርስ ሊነሱ ሲሉ ማክ ዊልን የማጥመጃ ዘንድ ከቤት እንዲያመጣ በማታለል ብቻውን ጥሎት ይሄዳል። በሀሳብ ተከፋፍሎና ተበታትኖ ሳለ ከአንድ ትልቅ የጭነት መኪና ጋር ሊጋጭ ለጥቂት ይተርፋል። መንገዱ ይቀጥላል። ጎጆዋ ጋር ሲደርስ አንድ ሰው ሊጠብቀው ይችላል ብሎ በማሰብ መሳሪያውን ያወጣል። ነገር ግን በወለሉ ላይ ያለውን የልጁን የደም እድፍ እንደገና ሲያይ በቁጣና በህመም ይሞላል። ከጎጆዋ ሲወጣ አንድ ሰው በስሙ ሲጠራው በመስማቱ ይገረማል። ሰውየው አንድ የሚያገኘው ሰው ስላለ እንዲከተለው ይነግረዋል። ማክም በፍርሃት ውስጥ ሆኖ ለመከተል ይወስናል። በሚገርም ሁኔታ መንገዱ ከብርድ ወደ ሙቀት ይለወጣል። በመጨረሻም ውብ ወደ ሆነች ጎጆ ይደርሳሉ። በዚያም አንዲት በጣም ደግ ሴት አቀባበል ታደርግለታለች። እሷም ራሷን አዶናይ ብላ ታስተዋውቀዋለች። ይህ ስም ተወዳጅ ስሟ እንደሆነና እግዚአብሔርን እንደሚወክል ትነግረዋለች። ወዲያውኑም አዶናይ ከልጇ ከኢየሱስ እና ሮአ ከተባለችው ጋር ታስተዋውቃቸዋለች። ሮአ ማለት መንፈስ ቅዱስ ማለት ነው። ከዚያም እሷ የእንባ ጠብታዎችን እንደምትሰበስብና የማክንም አንዳንድ እንባዎች እንደጠበቀችለት ትነግረዋለች። ማክ ግን በጣም ግራ ተጋብቶ ወደ ወንዙ ዳርቻ ይሄዳል። የሚያየውንም ማመን አልቻለም። ሙሉ በሙሉ እያበደ እንደሆነ ያስባል። ኢየሱስ ደብዳቤውን በእጁ ይዞ ወደሱ ይመጣል። ማክም ደብዳቤውን የጻፈው እሱ እንደሆነ ይጠይቀዋል። ኢየሱስ
ግብዣውን በመቀበሉ ደስተኛ እንዳይሆኑ ብቻ ይነግረዋል። እንደ አንድ የቤተሰብ አባል አድርገውም በጥሩ ሁኔታ ያስተናግዱታል። ከአሁን በኋላ መቋቋም እንደማትችል ከተሰማህና እግዚአብሔር ለአንተ ቅርብ እንዳልሆነ ካሰብክ እግዚአብሔር ለማክ ምን ሊነግረው እንደሚሞክር ትኩረት ስጥ። ምክንያቱም በዚህ ታሪክ ውስጥ እግዚአብሔር አንተንም እያገኘህ ሊሆን ይችላል። ምግብ እያበሰሉ ያለ አዶናይ የማክን እጅ በአይኖቹ እንባ ሞልቶ ይዞ እሷ መቼም ቢሆን እንዳልተወችውና ሁልጊዜም ከጎኑ እንደነበረች ትነግረዋለች። አንዲት ትንሽ ወፍ ከመጣች በኋላ አዶናይ ወፏ ለመብረር እንደተፈጠረች ሁሉ እኛም ለመውደድ እንደተፈጠርን ትነግረናለች። ያለ ፍቅር መኖር የአንዲትን ወፍ ክንፍ እንደመቁረጥ እንደሆነም ጨምራ ትናገራለች። በዚያኑ ምሽት ማክ በጭንቀት ተውጦ ሲተኛ ስለ ሚሲ አስፈሪ ህልም ያያል። ጎህ ሲቀድ እግዚአብሔር ለልጁ ለምን ምንም ነገር እንዳላደረገ እንደማይረዳው ለአዶናይ በንዴት ይነግራታል። ሊሄድም ይነሳል። ሆኖም ሩአ የመኪናውን ቁልፍ ልትሰጠው ትመጣለች። መሄድ ከፈለገ እንደማታስቆመው፣ ነገር ግን ከመሄዱ በፊት በአትክልቱ ስፍራ እንድታግዘው እንደምትፈልግ ትነግረዋለች። ለመቆየት ይወስናል። ወደ አንድ ውብ አትክልት ስፍራ ይደርሳሉ። ነገር ግን በአንድ በኩል ስፍራው ፈራርሷል። እሷ በዚያ ልዩ ዛፍ ለመትከል ትፈልጋለች። ነገር ግን መጀመሪያ አረሙን ከነስሩ መንቀል እንዳለባቸው ትነግረዋለች። ይህ አትክልት ስፍራ ልክ እንደሱ እንደሆነ ታስረዳዋለች። በሱ ውስጥ መልካምም መጥፎም አለ። ነገር ግን መልካሙ እንዲያብብ መጥፎውን ማስወገድ እንደሚያስፈልገው ትነግረዋለች። ማክ አሁንም ጥርጣሬ ቢኖረውም ለመቆየት ይወስናል እና ኢየሱስ ወዳለበት የእንጨት ስራ ክፍል ይሄዳል። ኢየሱስ ከሐይቁ ማድ አንድ ነገር ሊያሳየው እንደሚፈልግ፣ እስከዚያው ግን አሳ እየጠመደ እንዲቆይ ይነግረዋል። ማክ በታንኳዋ ይወጣል። በሐይቁ መሃል ግን የልጁን ድምፅ እየሰማ እንደገና መቃዠት ይጀምራል። በድንገት ታንኳዋ አንድ ነገር እንደመታት ይሰማዋል። ከዚያም ልጁ ሲሰምጥ ያያል። እሱም መስጠም ይጀምራል እና በጣም ይፈራል። በዚያን ጊዜ ኢየሱስ ይጠራዋል። ስለ ቀደመው ጊዜ ወይም ስለ ህመሙ እንዳያስብ በእርሱ ብቻ እንዲታመን ይነግረዋል። የኢየሱስን መመሪያ በመከተል ማክ ከኢየሱስ ጋር በውሃው ላይ የተራመደ ወደ ባህር ዳርቻ መድረስ ይሳካለታል። በኋላም ኢየሱስ ወዴት መሄድ እንዳለበት ያሳየዋል። ማክም ተራራ እስኪያገኝ ድረስ መንገዱን ይቀጥላል። በኢየሱስ ታምኖ ወደ ተራራው ውስጥ ይገባል። በዚያም ጥበብ ትጠብቀው ነበር። ጥበብ በህይወት ውስጥ ብዙ ሰዎች ስህተት ሊሰሩ ስለሚችሉ በሰዎች ላይ መፍረድ እንደሌለበት ታስረዳዋለች። ጥበብ በርካታ ጥያቄዎችንም ትጠይቀዋለች። እሱም ለጥበብ ትክክል መስሎ የታየውን ይመልሳል። በጥያቄዎቹ ሁሉ ላይ ለተከሰተው ነገር እግዚአብሔርን ተጠያቂ ያደርጋል። ከዛም ጥበብ ከማክ ጋር ቦታ ለመቀያየርና ማክ አሁን ዳኛ እንዲሆን ሀሳብ የምታቀርብበት ጊዜ ይደርሳል። ለዘላለም አንደኛው ልጁ በሰማይ ሌላኛው ደግሞ በገሃነብ እንዲሆን ከልጆቹ መካከል አንዱን እንዲመርጥ ትነግረዋለች። እሷም ኬት ላንተ በጣም የሚያሰቃዩ ነገሮችን ስለተናገረች እሷ ልትሆን ትችላለች፣ ወይም ደግሞ የማይታዘዝህና የዋሻህ ጆሽ ሊሆን ይችላል ትለዋለች። ማክ ይህ ፍትሃዊ እንዳልሆነ በእነሱ ፈንታ እሱን እንድትወስደው ይጮሃል። ይህ ለልጆቹ ያለው ፍቅር ልክ የእግዚአብሔር ልብ ለኛ ያለው አይነት መሆኑን ያረጋግጣል። ጥበብ እግዚአብሔር ሰዎችን እንደማይቀጣ፣ በሚሲ ላይ የደረሰው ነገር የክፋት ስራ እንደሆነና ያለ ህመም መኖር ደግሞ እንደማይቻል ትነግረዋለች። እግዚአብሔርን ላለመከተል የሚወስን ሌላ ፈቃድ ወይም ክፉ ሰው ባለበት ሁሉ ህመም ይኖራል። ማክ እንደገና ደስተኛ ለመሆንና ስለ ልጁ ያለው ትውስታ በወቀሳ ሳይሆን በፍቅር የተሞላ እንዲሆን ብቸኛው መንገድ ይቅር ማለት፣ ባለፉት ዓመታት ያከማቸውን ቂምና ህመም ሁሉ አውጥቶ መጣል እንደሆነ ይረዳል። ስለዚህ ካሁን በኋላ ዳኛ ላለመሆን ይወሰናል። በዚያን ጊዜ አንድ የመንፈስ በር ይከፈታል። ልጁ ሚሲ በደስታ እየሮጠች እየተጫወተች ሲያያት እሷም ወደ እርሱ ቀርባ ሰላም ትለዋለች። ምንም እንኳን ልጁ እሱን ባታየውም ወይም ባትሰማውም አባቷ እዚያ እንዳለ ታውቃለች። በዚያ መንገድ ማክ ልጁ ሚሲ አሁን በጣም የተሻለ ቦታ ላይ እንዳለች ይረዳል። ማክ ሙሉ በሙሉ ተለውጦ በፊቱ ላይ ትልቅ ፈገግታ እያበራ ይወጣል። ከአዶናይ ከኢየሱስና ከሩአ ጋር ሲገናኝ ወደ አንድ መስክ ይወስዱታል። እነሱ እንደሚያዩት አድርጎ መስኩን እንዲያይ እድል ይሰጡታል። ከዚያም የተለያየ ቀለም ያላቸው የሰው ምስሎች ይታያሉ። ሩአ ይህ ኬኖ እንደሆነና ከመላው ዓለም ያሉ የአባባ ልጆች መሆናቸውን የእነሱ ማንነትና ስሜት በዚህ መልኩ እንደሚያዩ ታስረዳዋለች።
በዚያ ማክ ለሱ የታወቀ የሚመስል ብርሃን ያያል። ሲቀርብም ያ የገደለው የገዛ አባቱ መሆኑን ይረዳል። በዚያም ሁለቱም በሆነ ነገር ተጸጽተው ይቅርታ በመጠያየቅ ይተቃቀፋሉ። በሚቀጥለው ጠዋት አሁን በወንድ አካል በተገለጠው በአዶናይ ይነቃል። ለማክ የዛሬው ቀን በጣም ከባዱ ፈተናው ስለነበረ የአባት አካል ያስፈልገው ነበር። አባባ ወደ ጫካው ይወስደዋል። በዚያም ማክ ልክ እንደ ልጁ አይነት የደም እድፍ ያያል። እዚያም የሚሲን ገዳይ ይቅር ማለት እንዳለበት ይረዳል። ይህ ለሱ የመጨረሻውና ከባዱ ፈተና ነው። ማክ ለገዳዩ ይቅር ብዬሃለሁ የሚለውን ቃል በከፍተኛ ድምፅ መናገር ብቻ ነው ያለበት። ምናልባት በኋላ ላይ አሁንም ቁጣ ሊሰማው ይችላል። ነገር ግን ቃሉን ደጋግሞ ከተናገረው ይሳካለታል። ስለዚህ የልጁን ቦርሳ ወደ ውጭ ይጥላል። ወለሉ ላይ ተቀምጦ እያለቀሰ ይቅር ብዬሃለሁ እያለ ይደጋግማል። አባባ ይህን በመስማቱ በጣም ደስ ይለዋል። በመቀጠልም አባባ ማክን ወደ አንድ ዋሻ ይወስደዋል። በዚያም የሚሲ አስክሬን ይገኛል። እዚያም በአበቦች በተሞላ ብርድ ልብስ ይጠቀልሏታል። ከዚያም ወደ ጎጆዋ ይወስዷታል። በመንገድ ላይ ማክ ይቅር ብዬሃለሁ የሚለውን ሐረግ ደጋግሞ ይናገራል። ኢየሱስና ሩአ ለቀብሯ ሁሉንም ነገር አዘጋጅተው ይጠብቋቸው ነበር። ማክ ተንበርክኮ በዚያ ውብ የአትክልት ስፍራ ውስጥ በሐዘንና በሰላም ይሰናበታታል። በዚያን ቅጽበት አባባ እንደገና ወደ ቀድሞዋ አዶናይ ይለወጣል። ሩአም በመቃብሯ ላይ አበቦችን ተክላለች። አበቦቹንም ማክ ለረጅም ጊዜ ባከማቻቸው የእንባ ጠብታዎች ታጠጣቸዋለች። በሚቀጥለው ቀን ከባህር ዳርቻው ጎጆ ከመነሳቱ በፊት ማክ እነሱን በህይወቱ ውስጥ ሁልጊዜ እንዲኖሩ እንደሚፈልግ ይነግራቸዋል። ስለዚህ አዶናይ አንድ ነገር ብቻ እንዲያደርግለት ትጠይቀዋለች። እሱም ኬትን እንዲከባከባትና እንዲጠብቃት ነው። ምክንያቱም ኬት በሚሲ ሞት ምክንያት የጥፋተኝነት ስሜት እየተሰማት ነው። ወደ ቤት በሚመለስበት መንገድ ላይ ማክ በሆስፒታል ውስጥ ሲነቃ በጣም ግራ ተጋብቷል። ዊሊን ሲያየው የሆነውን ሁሉ ይነግረዋል። ነገር ግን ዊሊ ይህ የማይቻል እንደሆነ ይነግረዋል። ምክንያቱም ማክ ወደ ጎጆዋ ለመሄድ ከቤት በወጣበት ጊዜ በዚያውኑ ዕለት ነበር ከባድ የመኪና አደጋ ደርሶበት ወደ ሆስፒታል የመጣው። ባለቤቱ ናን ትመጣለች። እሱም ሚሲን እንዳያትና እሷም በጣም ደስተኛ እንደሆነች ይነግራታል። በኋላም ከኬት ጋር ብቻቸውን ሲሆኑ የጥፋተኝነት ስሜት በጋራ እንደሚያሸንፉና እሷ መቼም ቢሆን ብቻዋን እንደማትሆን ይነግራታል። ከዚያም ከዚህ ቀደም ተቃቅፈው የማያውቁትን ያህል ይተቃቀፋሉ። አሁን በማክ ህይወት ውስጥ ከአባባ ወይም ከእግዚአብሔር ጋር ጥልቅ ግንኙነት አለው። እሱ አሁን በፍጥነት ይቅር ይላል፣ ይቅርታም በፍጥነት ይጠይቃል። በልጅነቱ ሊሆን ያልቻለውን ያንን ንጹህ ልጅ ሆነ። ይህ ደሻክ የተባለው ፊልም ማጠቃለያ ነው። ለተጨማሪ የክርስቲያን ፊልሞች ማጠቃለያ ሰብስክራይብ ያድርጉ።